ሰላም ጤና ይስጥልኝ እንደምን ከርማችኋል? ይህ ከወጋገር ቴክኖሎጂስ ስለ ጊዜ ታይም ሺት ሶፍትዌር የምንነጋገርበት ክፍለ ጊዜ ነው። መልካም እንግዲህ እዚህ ጋር እንደምታዩት የጊዜ ሶፍትዌር የዌብሳይት ዋና ገጽ ነው። ዌብሳይታችንን ገብታችሁ ብዙ ኢንፎርሜሽን ታገኙበታላችሁ። እንዲሁም በአማርኛና በእንግሊዝኛ ብዙ ኢንፎርሜሽኖችን አስቀምጠናል እንድትጎበኙ ጋብዛለሁኝ። በተለይ ወጋገር.com ላይ ሌሎችንም ፕሮዳክት እና ሰርቪሶቻችንን ታገኛላችሁ። እንግዲህ የጊዜ ሶፍትዌር እዚህ ጋር እንደምታዩት የኢትዮጵያን ካላንደር እና የኢትዮጵያን ታይም እንዲሁም በሁለት ቋንቋዎች በአማርኛ እና በእንግሊዝኛ ከጂፒኤስ ሰርቲፊኬሽን እንዲሁም ኬፒአይ ፐርፎርማንስ እና ታስክ ታይም ሺት ሁሉም ብዙ ኢንተርፕራይዝ የሆኑ ፊቸሮችን የያዘ ሶፍትዌር ነው። ለዛሬ የምንመለከተው እንዴት አድርገን ወደ ውስጥ ሎጊን አድርገን መግባት እንደምንችል የምናይበት ይሆናል ማለት ነው። እንግዲህ ይህ የመጀመሪያው ገጽ የጊዜ ሶፍትዌር መግቢያ ነው። እንደ ድርጅት ወይ ደግሞ እንደ ሰራተኛ ወደ ውስጥ መግባት ይችላሉ። በተለይ ቋንቋውን በእንግሊዝኛ ወይ ደግሞ በአማርኛ አድርገው መለወጥ ይችላሉ። ለጊዜው በአማርኛ አድርገን እንግባ። ወደ ሰራተኛ ለመግባት በመጀመሪያ ደረጃ በድርጅቶ ምዝገባ መካሄድ መቻል አለበት። እያንዳንዱ ሰራተኛ የራሱ ኢሜል አድራሻ እና እንዲሁም የምዝገባ የመጠቀሚያ ስም እንዲሁም የይለፍ ቃል ያስፈልገዋል። ፓስወርድ ማለት ነው፣ ዩዘር ኔም እና ፓስወርድ። እሱን በመጠቀም ነው ወደ ውስጥ የምንገባው። በተለይ ፓስወርዶትን ከረሱ ይህንን የይለፍ ቃል ረስተዋል የሚለውን በመንካት እሱን ማግኘት ይችላሉ። እንዲሁም ወደ ፖርታሉ ወደ ኋላ ለመመለስ ይህንን በመንካት መመለስ ይቻላል። ይግቡ። እንግዲህ እነዚህን ሁለቱን የመጠቀሚያውንና የይለፍ ቃሉን ካስገቡ ይግቡ የሚለውን በተን በመንካት ወደ ውስጥ መግባት ይቻላል ማለት ነው። ለማንኛውም ይግቡን በሚነኩበት ሰዓት የሚላክሎት የቱ ፋክተር አውተንቲኬሽን ኮድ አለ፣ 6 ዲጂት ኮድ። ያንን ኮድ ይዘው መጥተው ማስገባት ይኖርቦታል። ለጊዜው ግን ከድርጅቶ ያገኙትን የዩዘር ኔም እና ፓስወርዱን በመጠቀም ወደ ውስጥ እንገባለን ማለት ነው። እሱን ሳያስገቡ ወደ ውስጥ ለመግባት በሚያደርጉት ሙከራ የሚሰጡት ኢረር አለ ወይ ደግሞ ትኩረት ያስፈልገዋል በሚል የመልእክቶች ይቀርብሎታል። እሱን በማየት ማስተካከል ይኖርቦታል። ስለዚህ ጽሁፎች መግባት አለባቸው። እሺ ብዬ ወጣሁኝ። እንግዲህ እዚህ ጋር እንደምታዩቸው መልእክቱ ተቀምጦሎታል። እዚህ ጋር በጽሁፍ ማስገባት ያስፈልጋል ይላል። የመጠቀሚያ ስሙን አሁን እኔ ያዘጋጇቸው እንደ ቴስት የምንጠቀምበትን ዩዘር ኔም እና ፓስወርድ በማስገባት ወደ ውስጥ ለመግባት እሞክራለሁ። ሂደቱን አብረን እንከታተል። እንግዲህ የዩዘር ኔሜ ቴስት ኤምፕሎይ ነው። የይለፍ ቃሌ ወይ ደግሞ ፓስወርዴን እዚህ ጋር አስገባለሁኝ። ከዛ በኋላ ይግቡ የሚለውን ነው ምጫ ነው። እሺ ትኩረት ያስፈልገዋል። የማረጋገጫ ኮድ በተገኘው የኢሜል አድራሻ ተልኳል ይላል። ስለዚህ የተመዘገቡበትን የኢሜል አድራሻ ማየት ይኖርቦታል። እኔ ወደ ኢሜል ሄጄ ያለውን ኮድ ይዤ እመጣለሁ። እሺ ይሄ ነው የመጣልኝ ኮድ። ይህ ኮድ ለ10 ደቂቃ ብቻ ነው የሚቆየው እዚህ ጋር እንደምትመለከቱት። ስለዚህ በአማርኛም በእንግሊዝኛ መጥቶሎታል። ቋንቋው አማርኛ ስለተመረጠ ለማንኛውም በሁለቱም ቋንቋዎች መልእክቱ ይመጣሎታል ማለት ነው። ይሄንን ቁጥር ኮፒ በማድረግ ወይም ደግሞ ታይፕ በማድረግ ማስገባት ይቻላል። እዚህ ጋር እኔ ቀጥታ ኮፒ አድርጌዋለሁኝ እና ፔስት አረኩትኝ። ይሄንን ይመስላል። ከዚህ በኋላ አረጋግጠው እና ይቀጥሉ ይላል። እሱን ነክቼ ገባለሁኝ ማለት ነው። ወደ ውስጥ ገባ ይሄንን ይመስላል። እንግዲህ በቀላሉ ወደ ውስጥ ለመግባት የሚያደርጉትን ሂደት በእንዲህ አይነቱ መንገድ ማጠናቀቅ ይቻላል ማለት ነው። እንደምታዩት ጠቅላላ ውስጥ ያሉት ገጾች በሙሉ በአማርኛ ቋንቋ ናቸው። ምክንያቱም ስንገባ የመረጥነው አማርኛ ቋንቋ ስለነበረ ማለት ነው። ወደ እንግሊዝኛ መለወጥ ከፈለጉ እዚህ ጋር ኢኤን የምትለዋን የእንግሊዝኛውን ሲለውጡ ሙሉ ለሙሉ ወደ እንግሊዝኛ ይለወጣል ማለት ነው።
እንግዲህ በዚህ አይነት ሁኔታ ወደ ውስጥ መግባት ይችላሉ ማለት ነው። በተለይ ይህንን ገጽ በትክክለኛው ዘግቶ ለመውጣት እዚህ ጋር የምታዩትን የቁልፍ ምልክት ወይ ደግሞ እዚህ ጋር ይውጡ የሚለውን በመንካት ሌሎች ሰዎች ገብተው የራስዎትን ገጽ እንዳያበላሹቦት፣ እንዳይሰርቁቦት የተለያዩ ዳታዎችን የግድ ሁል ጊዜ ከገቡ በኋላ ይህንን በመንካት መውጣት ይኖርቦታል ማለት ነው። ለዛሬው ገብቶ የመውጣቱን እንዴት አድርገን ወደ ጊዜ ሶፍትዌር ወደ ውስጥ መግባት እንደምንችል ያየንበት ነው። ስለዚህ በመዝጋት ወደ ውጭ እወጣለሁኝ ማለት ነው። ይህንን ልንካው። በትክክለኛው በሚወጡበት ሰዓት መልሶ መጀመሪያ የገቡበትን ቦታ ላይ ነው የሚያመጣው። ተመልሶ መግባት ከፈለጉ ይህንኑ ነክተው እንደገና ይህንኑ ፕሮሰስ በማድረግ እንደገና ሊገቡ በሚሞክሩበት ጊዜ ይግቡ ብለው ሲጫኑ ኮዱ እንደሚላክሎት መዘንጋት የለቦትም። ሁል ጊዜ ይህንን ኮድ ይዘው ካልመጡ ወደ ውስጥ መግባት አይቻልም ማለት ነው። ጥያቄ ካላችሁ በሌሎች ቪዲዮዎች እንገናኛለን። መልካም ጊዜ።